ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ባለፉት ጥቂት ሰዓታት ውስጥ በአውሮፓ እግር ኳስ የዝውውር ገበያ ላይ መላውን ዓለም ያናወጠ እጅግ አስገራሚ ሰበር ዜናዎች ወጥተዋል። ታዋቂው ጋዜጠኛ ፋብሪዚዮ ሮማኒዮና ክለቦቹ በይፋ ያረጋገጧቸው መረጃዎች የክረምቱን ዝውውር ወደ ሌላ ምዕራፍ አሸጋግሮታል። በመጀመሪያም በማንቸስተር ዩናይትድ ቤት ይፋ የተደረገውን ታላቁ ፍርሚያ የተጫዋቹ ስሜትና ማይክል ካሪክ የገነቡት አዲስ የተስፋ ኃይልን እንመለከታለን። በመቀጠልም በኤንደርሰን ዝውውር መስተጓጎል ማግስት ዩናይትዶች በድንገት የፈጸሙት ሌላ አስገራሚ የሄርዊጎ ስምምነት በጥልቀት እንፈትሻለን። ሌሎች አጫጭር ስፖርታዊ ዜናዎችንም እንቃኛለን። አስቶን ቪላ በዓለም ዋንጫው ደምቆ የታየውን የስዊዘርላንድ ወጣት ኮከብ ጆአን ማንዛምቢን ከ60 ሚሊዮን ዩሮ በላይ በሆነ የክለቡ ሪከርድ ዋጋ ለማስፈረም ከፍራይበርግ ጋር ሙሉ በሙሉ ተስማምቷል። ይህ ዝውውር ተጫዋቹን ቀደም ብሎ አግኝቶት ለነበረው ኒውካስትል ዩናይትድ ትልቅ ድንገተኛ መደናቀፍም ሆኗል። በሌላ በኩል ፒኤስጂ የሉካስ ዲኝን የ16 ሚሊዮን ዩሮ ውል ማፍረሻ ለአስቶን ቪላ ለመክፈል በመስማማቱ ፈረንሳዊው ተከላካይ ወደ ፓሪስ ለመጓዝም ተዘጋጅቷል። ቶተናም በበኩሉ የባርሴሎናውን አጥቂ ፈራን ቶሬስን በ35 ሚሊዮን ዩሮ ለማስፈረም ፉክክሩን በይፋ ተቀላቅሏል። አሁን ቀጥታ ወደ ማንቸስተር ዩናይትድ ሰፊና ታሪካዊ የዝውውር ትንታኔ እናልፋለን። በአትላንታው አማካይ ኤንደርሰን የሕክምና ምርመራ ላይ በተፈጠረው ስጋት መስተጓጎል ምክንያት ኤኒዮስ እና ማይክል ካሪክ በፍጥነት ወደ ሌላ አማራጭ ፊታቸውን አዙሯል። ፋብሪዚዮ ሮማኒዮ በሰጠው እሳታማው የሄርዊጎ መረጃ መሰረት ዩናይትዶች የአስቶን ቪላውን የ29 ዓመት አማካይ ዩሪ ቴልማንስን በ41 ሚሊዮን ዩሮ የውል ማፍረሻውን በመክፈል ዝውውሩ ሙሉ በሙሉ አጠናቋል። ከቤልጂየም ብሔራዊ ቡድን ጋር ከዓለም ዋንጫ የተሰናበተው ቴልማንስ በነገው ዕለት በካሪንግተን የሕክምና ምርመራውን ያደርጋል። ዩናይትድ አሁንም አንድ ተጨማሪ አማካይ ለማስፈረም እቅድ የያዘ ቢሆንም ማይክል ካሪክ የተከላካይ ክፍሉን ለማጠናከር የኒውካስትሉን የግራ መስመር ተከላካይ ሉዊስ ሆልን የክረምቱ ዋና የመከላከል ኢላማም አድርጎት ድርድሩን ቀጥሏል። የማንቸስተር ዩናይትድ ድንቅ የዝውውር ውሳኔ ግን በዚህ አላበቃም። የቀያይ ሰይጣናቱ ቤት ባለፉት ጥቂት ሰዓታት ውስጥ ታላቅ የምስራችም ይፋ አድርጓል። ብራዚላዊውን ድንቅ አማካይ አንድሬ ሳንቶስም ከቼልሲ በ48 ሚሊዮን ፓውንድ ቋሚ ክፍያና በ2 ሚሊዮን ፓውንድ ተጨማሪ ማሟያ በጠቅላላው 50 ሚሊዮን ፓውንድ በይፋ ማስፈረማቸውንም አረጋግጧል። የ22 ዓመቱ ሳንቶስ እስከ ሰኔ 2031 የሚያቆየውን የ6 ዓመት ውል የፈረመ ሲሆን የቀድሞ የቡድን አጋሩ ኮል ፓልመርም እንዴት ያለ ድንቅ ተጫዋች ነው፣ መልካም እድል ወንድሜ በማለት መልካም ምኞቱን ገልጾለታል። አንድሬ ሳንቶስ በሰጠው የመጀመሪያ ይፋዊ አስተያየት ማንቸስተር ዩናይትድ የዓለማችን ትልቁ ክለብ ነው፣ እዚህ በመሆኔ በጣም ደስተኛ ነኝ። እናም የክለቡን ታሪክ አካል መሆን እፈልጋለሁ። እንደ አማካይ ተጫዋችነቴም ከማይክል ካሪክ የመማር እድል ማግኘቴ የእግር ኳስ ሕይወቴን ወደ ቀጣይ ደረጃ ለማሸጋገር ትልቅ በር ነው በማለትም አስተያየቱን ሰጥቷል።